ሰው ማለት ባለ ሁለት እግር ውለታ ቢስ ፍጡር ነው ይላል። በህይወት ሊደርስብህ የማይገባ በጣም አንጀትን የሚበጥስ ስለ ህይወት፣ ስለ ዓለም፣ ስለምንም ነገር ያለን አመለካከት ከስር ነቀል መልኩ የሚያዛባ አንዳንድ ጊዜም ምንም ልታደርገው የማትችልና ጣፍንታን ተቀብለ ከተራራ ወርደህ ጨፌ ውስጥ መረጋገጫ ሆነ እንድትሞት ግድ የሚያደርግብህ ከባድ በሰው ልጅ ላይ ሊደርሱ ከሚችሉ አሳዛኝ የህይወት ገጠመኞች አንዱና ዋናው ክዳት ነው። እውነቱን ለመነጋገር ክዳት ምን ማለት ነው? በማንም ሰው ላይ እንዲደርስበት የማልፈልገው ክዳት ቢትሪያል ከየትም ቦታ ይመጣል። ቢትሪያል ከወለድከው ልጅ ይመጣል። ቢትሪያል የኔ ናቸው፣ ቅርቤ ናቸው፣ ህይወቴ ናቸው ከምትላቸው ወገኖች ይመጣል። ቢትሪያል ከጓደኛ ይመጣል። ቢትሪያል ከብዙ ቦታ ይመጣል እና ብዙ ጊዜ የተከዳ ሰው አያገግምም። ጥቂቶች ከዛ ሊወጡና ሊድኑ ይችላል በእግዚአብሔር ጸጋና በእነሱ የሞራል ብርታት ነው። እና ሰው ውለታ ቢስ ፍጡር ነው የሚባለው ነው።